ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ሰአሉ ወይትሃለክሙ ሕሱ ወትረክቡ ወግዱ ወተሃወክሙ ለምኑ ይሰጣችኋል፣ ሹ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። የለመነ ሁሉ ይቀበላልና፣ የሻም ያገኛልና፣ ደጅ ለመታም ይከፈትለታልና። ከእናንተ ልጁ ዳቦ ቢለምነው ደንጊያ የሚሰጠው ማን ነው? ወይስ ዓሣ ቢለምነው እባብ ይሰጠዋልን? እናንተ ክፉዎች ስትሆኑ ለልጆቻችሁ በጎ ስጦታ መስጠትን ካወቃችሁ እንግዲህ በሰማይ ያለው አባታችሁማ መልካሙን ነገር ለሚለምኑት ምንኛ አብዝቶ ይሰጣቸው። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። ኦሪትም ነቢያትም የሚያዙት እንደዚህ ነውና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ማለት ጌታ ተናግሮ
ጉባኤያችንን በሰላማችን እንድታስፈጽመን ፈቃዱ ይሁንልን። በመካከላችን ተቀምጠን እንድትባርከን እንለምንሃለን። አሜን። አቡነ ዘበሰማያት አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥትህ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እናቱ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ ስርየ ኃጢአቴ ኃጢአቴን ሁሉ ሕዝብህ ከማይሠራ ኃጢአት እግዚአብሔር ይፍታ። የማማረው ይህ መልክ የማን ነው በሚል የጥያቄ ምልክት ያለበት ርዕስ ነው የምንማማረው። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጽልን። የቅዱስ ማቴዎስ ወንጌል ምዕራፍ 22 ቁጥር 20 ላይ ተመዝግቦ ያለ የእግዚአብሔር ቃል ነው። ወንጌላዊው ቅዱስ ማቴዎስ እንደጻፈው ይህንን ክፍል ደግሞ አንዱ ሊቅ ከሊቃውንት እንዴት እንደተረጎመው እንመለከታለን። ከጥርቋ መካከል አንዲት ጭራ ያገኘ እንደሆነ ያችን አጥቁሮ ማየት፣ ያችን ከበጎ ነገር ይልቅ ክፋቱን የመያዝ አባዜ ነው ያለበት። ይህን የተጠናወተን ደግ ደጉን መልካም መልካሙን እንተውና ክፉ ክፉን ነው የኛ ነገር። አበባ አበባውን እንተውና እሾህ እሾሁን ነው የምንለቀምኛ ሆነት። ወይኑን አይደለም ለቅመን የምንበላው መራራውን ነው፣ ኮሶውን ነው፣ ሬቱ ነው። ይህን ነው የምናደርግ። ሰው ልክ እንደዚህ ነው። ይገርማችኋል። መልካም ነገር አይጣፍጠው፣ በጎ ነገር አይጣፍጠው።
እና የቃሉን ትምህርት ሊሰሙ አይደለም የመጡ፣ ለተንኮል ለክፋት ነው የመጡ። ምን ይባላል? አሁን ተመልከቱ። እኩያን ደህንነቶች ይባላሉ። እነዚህ የክፉ ደህንነቶች ናቸው። በመልካሙ የስራ ፍሬ መካከል ተገኝተው ኃጢአቱን የሚለቅሙ፣ ይሄ የዲያብሎስ ስራ ነው። ኃጢአት መልቀም የዲያብሎስ ስራ ነው። ዲያብሎስ ጽድቅ አይለቅምም። ኃጢአቷን ነው፣ ክፋቷን። ምን ተባለ? ምን ተነገረ? ዛሬ ክፉን ይዞ ለመሮጥ ነው። ኦፍ ስሩር ይለዋል። ፈጣን ኦፍ ክፉን ነገር ለቅሞ ወስዶ ወደ ክፉዎች ጆሮ የሚያደርስ ሰይጣን ስለሆነ ያለ እንዲህ እንዲያደርጉ ነው ገቡና ጌታን ክፋታቸውን ስላወቀባቸው ግራ የሚያጋባ የሚያስጨንቅ መልስ ነው የመለሰላቸው። ምን ያስጨንቃቸዋል? የእግዚአብሔርን ለእግዚአብሔር ስጡት፣ የቄሳርም ለቄሳር ይሁን። የመንግስት ለመንግስት ነው፣ የቤተ ክርስቲያን ለቤተ ክርስቲያን ነው። መቀላቀል አያስፈልግም። በመንፈሳዊ አውድ ላይ መጥፎ ፖለቲካዊ አመለካከት፣ ሌላ የግል ሀሳብ መጫን አያስፈልግም። በጎን ይዞ መቀጠል ነው ሊያስፈልግ የሚችለው። እንዲህ ብሎ ጌታ መለሰላቸው። እናንተ ክፉዎች ለምን ትፈትኑኛላችሁ አላቸው። አያችሁ፣ እናንተ ጠማሞች ጸሐፍት ፈሪሳውያን ለምንድን ነው የምትፈታተኑኝ? መልኩ የሚያሳየውን የቄሳር ስዕል ያለበትን የቄሳር ወይም የአንበሳ ምስል ያለበትን ለሱ ስጡ። የእግዚአብሔር የሆነው የእግዚአብሔር ስዕል የኪሩብ ስዕለ ኪሩብ አለበት። የመንግስት የሆነው ደግሞ የመንግስታቱ በዘመኑ የተነሱት ነገስታት ስዕል የአንበሳ ስዕል አለበት። የተለየ ነው። ለይ አትቀላቅሎ እንደማለት ነው። ለይታችሁ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አድርጉ፣ አትስረቁ እንደማለት ጭምር። በዚህ አካሄድ የእግዚአብሔር የሆነውን አትስረቁ፣ የእናንተ የሆነውን ብሉ ተፈቅዶላችኋል፣ የእግዚአብሔር የሆነውን ግን አትንኩ ትቀጣላችሁ። ይህ ትምህርት በዘመቻ ለምእመናን አልደረሰም። ወንጌሉ ላይ ተጽፎ ነው የቀረ፣ በሊቃውንቱ አይምሮ ነው የቀረ፣ በምእመናኑ አልሰረጸም። አሁን በየወረዳ ቤተ ክህነታችሁ በየአጥቢያችሁ የፐርሰንት ጉዳይ ሁልጊዜ ጭቅጭቅ ነው፣ ሁልጊዜ ዙረት ነው፣ ሁልጊዜ መከራ ነው፣ ሁልጊዜ እየየ ነው፣ ሁልጊዜ ልመና ነው። ለምን? በምእመናኑ አይምሮ አልሰረጸም። አያችሁ፣ በአዋጅ በጠቅላላ ስምሪት ለምእመናን ትምህርቱ ስላልሰረጸ ይኸው እንዲህ እያለ ይቀጥላል። በየዓመቱ የሚቀርበው ሮሮ ነው፣ በየዓመቱ የሚቀርበው መከራ ነው። የእግዚአብሔርን ለእግዚአብሔር የሚለውን ትምህርት ማስተማር አስፈላጊ የሆነ ነገር ነው። ምእመናን ወገኖቻችን የሚገባቸውን ትምህርት ከተሰጡ ደጎች ናቸው። ችግሩ እኛ ጋር ነው እንጂ እነሱ ጋር ምንም ችግር የለም። ይሄ ይታወቃል። እናም እነዚህ ክፉዎች ይህን ሀሳብ እንዳቀረቡ ሁሉ እንዲህ አይነት ሰዎች ዛሬም አሉ። ጠቅላይ ቤተ ክህነት ሊበለው፣ ሀገረ ስብከት ሊበለው፣ ወረዳ ቤተ ክህነት ሊበለው ምን ያደርግልሃል? ምን ያደርግልሻል? ቀንሰሽ ይበቃሻል 500 ብር የሚሉ አገልጋዮች እንዳሉ መረጃው ለእኛ ሩቅ አይደለም፣ እጅግ በጣም ቅርብ ነው። ለእነሱ ግማሹን ወስደው ግማሹን ለቤተ ክርስቲያን የሚያስገቡ አገልጋዮች ካህናት አሉን፣ ንስሐ አባቶች አሉ። ይሄ ግልጽ ስለሆነ ስለምታውቁት ብቻ እኛ ወደ ተግባር ሆነ ያልገባን እንጂ ነገሮች ሁሉ አውቀናቸዋል። ይህ አካሄድ ለቤተ ክርስቲያንም መከራ ነው፣ ለግለሰቦችም መከራ ነው። ቤተ ክርስቲያኒቱ ለልመና ለድህነት እንድትጋለጥ ያደረጋትም አካሄድ ነው። እንደምታውቁት በየመንገዱ ስርዓተ ዝግዝቆ ነው። ታቦቱ ቁሞ ወሰደው በለው 1 2 3 4 ሁልጊዜ እንዲህ ነው። ይህ አካሄድ ለቤተ ክርስቲያንም ለምእመናንም የሚጠቅም አካሄድ አለመሆኑን ሁሉም ሰው ያውቀዋል። በየሁሉ አይምሮ አለ። ይህ ሰማያዊ መልእክቴ ነው። ወርቃዊ መልእክቴን ደግሞ ይህን የተረጎመውን አንዱን ሊቅ አንስቼ ላስተላልፍና ልጨርስ። ሊቁ አውግስጢኖስ ይህን ክፍል እንዲህ ብሎ ተርጉሞታል። ያ የወርቅ መክሊት የቄሳርን መልክ ይዞ ተሰርቷል፣ ለቄሳርም እንዲሆን ተደርጓል። የቄሳርን መልክ ስለያዘ ለቄሳር እንዲገባ ተደርጓል። የቄሳር ነው ያ እና እንዲሁ ደግሞ በዚህ አባዋን በዚህ መሰረት የሰው ልጅ የእግዚአብሔርን መልክ ይዞ ተፈጥሯል ይላል ሊቁ። ታላቅ ሊቅ ነው በነገራችን ላይ። ወደ መጨረሻው በአንድ ጉዳይ እንደዚህ አይልም። ከነዚህ ከነቅዱስ ሳዊሮስ ከነቅዱስ አትናቴዎስ ከነቅዱስ ጎርጎርዮስ ዘኑሲስ ጋር ያለ ሊቅ ነው። ወደ መጨረሻው በፍልስፍና ማዕበል ተውጦ በአንድ ጉዳይ ላይ ሀሳቡን እንዳለቃ ክፍሌ ወይንም እንዳለቃ
ዳን ወልድ ክፍሌ አንድ ሐሳብ ላይ የኦርቶዶክሳዊ ሐሳብ ሰጥቶ እንደዚህ ሆኗል እንጂ በሚገርም ነገር ነው የተናገረ እና የእግዚአብሔር መልክ ምን ይመስላል የሚለውን በሚገርም በጥልቀት መርምሮታል። ይህንን ለመግለጽ ጊዜም ላይ ኖረን እንችላል እንጂ እና ያ የወርቅ መክሊት የቄሳርን መልክ ይዞ ተሰርቷል። ከዚያም የተነሳ ለቄሳር እንዲሆን ተገብቶታል። የቄሳር ነው። እንዲሁም የሰው ልጅ በዚህ አኳኋን በዚህ መሰረት የእግዚአብሔርን መልክ የያዘ ሆኖ ተፈጥሯል። የእግዚአብሔርን መልክ ይዞ የተፈጠረው የእግዚአብሔር ነው። የእግዚአብሔርን መልክ ይዞ ተፈጥሮ ግን የቄሳርን መልክ ይዛለሁ ብሎ እምቢ ያለው ደግሞ የቄሳር ነው፣ የዲያብሎስ ነው ማለት ነው። በዚያኛው ተደረገው የዲያብሎስ ነው። ከእግዚአብሔር ትእዛዝ ከእግዚአብሔር የወጣ እየኖረ የሌለ ባዶ ቀፎውን የተቀመጠ በቤተ ክርስቲያኒቱ ውስጥ ያለ ግን የሌለ ይህ ምንድነው? የቄሳር መንፈስ የተጠናወተው ነው። የቄሳርን መንፈስ አካሄድ ደግሞ የዲያብሎስ ብሎ ተርጉሞታል። ይቀጥልና እንዲህ ይላል፣ አንተ የሰው ልጅ ሆይ ለእግዚአብሔር ምን ልስጠው ብለህ ለምን ትጨነቃለህ ይላል። ለምን ትጨነቃለህ? በሆኑ ለእግዚአብሔር የምትሰጠው አንተ ነው የምትጨነቅ? አትጨነቅ። እግዚአብሔር ከአንተ የሚፈልገው ነገር የለውም። ንጹህ መልኩን ብቻ ስጠው ይላል። ሌላ አንተ የሚሸው ነገር የለም። መልኩን ግን ይፈልጋል። የሰጠን እሱን መልሰህ ስጠው አለ። የሰው ልጅ ሲፈጠር በንጽህና ተውቦ በቅድስና አሸብርቆ በብርሃን ተጎናጽፎ ነው የተፈጠረ እና የእግዚአብሔር መልክ የሚመስል መልክ አለው። ይህን መልኩን መልሰህ ስጠው፣ ሳታቆሽሽ፣ በኃጢአት ሳታሳድፍ፣ በበደል ሳታቆሽሽ መልሰህ መልኩን ስጠው። የሰጠህን ስጥ፣ ሌላ ሰጣለሁ ብለህ አትፈልግ። አንተም ንጹህ መልክ ሰጥቶሃል፣ ያንን መልክ ስጠው። የቅድስና መልክ ሰጥቶሃል፣ የንጽህና መልክ አለህ። የማስተማር መልክ አለህ፣ የመመጽወት መልክ አለህ፣ የጸሎት መልክ አለ። ይህን ስጠው ለእግዚአብሔር። ይሄ እግዚአብሔር መልክ ነው። በዚህ መንገድ ስንሄድ መልክዓ እግዚአብሔርነታችን ሳይነሳ ኖረናል ማለት ነው። ከዚህ መልክ ከወጣን ግን መልክዓ እግዚአብሔርነታችን ተነስቶናል ማለት ነው። አያችሁ፣ አዳም መልክዓ እግዚአብሔርነቱ ስለተነሳው ነው ለ5500 ዘመን በዚያ የመከራ ማዕበል ውስጥ የነበረ። የአዳም መልክ ሲመለስለት ግን ያቺው መልኩ ስትመለስለት ግን አዳም የብርሃን ልብሱ ተመልሶለት እንደገና በገነት አሸብርቆ እንዲኖር ሆኗል ማለት ነው። ስለዚህ በኃጢአት ውስጥ ያለ ሰው የእግዚአብሔር መልክ የለውም ማለት ነው። አያችሁ፣ ግብሩ አለ ወይም ስራው አለ ወይም ተፈጥሮ አለ። ግብሩ ቢሆን እንኳን እንመልሰው፣ ተፈጥሮ አለ፣ ግብሩ ግን ተነስቶታል። ምን ማለት ነው? ሰው ነው ግን የሰውነትን ስራ እየሰራ አይደለም ይላል። ስነ ምግባር የሌለው ሰው፣ ጾም ጸሎት የሌለው ሰው፣ በጎነት የሌለውን ሰው ምን ብለው መስለውታል አባቶቻችን? ባጭር አገላለጽ ሴም የሌለው ባዶ ቀፎ የማይደውል ምንም ነገር የሌለው ብለውታል። ምንም ነገር የሌለው አይምሮ ለቦ እያለው ግን በዚያ የማይሰራበት ያንን የተነሳ የተቀማ ባዶ ሆኗል ይላል። ስለዚህ እኛ መልክ አለን። የአባቶቻችን መልክ ይዘን ልንቀጥል ይገባል ነው። አገልግሎቱ እንዲያ ከሆነ መልኩ ወደ መልክ እየተሰላለፈ ይሄዳል። ልጅ አባቱን ሲመስል መልካም ነው። እኛም አባቶቻችን የቀደሙት መምህራኖቻችን ለቤተ ክርስቲያን ደፋ ቀና ያሉትን ይህንን ሰበካ ጉባኤ ለ44 ዓመት በዋጋ አሳልፈው ከዚህ ያደረሱትን የቤተ ክርስቲያኒቱ መዋቅራዊ አሰራር ሰንሰለቶቹ ከቅዱስ ሲኖዶስ እስከ ማጀቷ እስከ ግለሰብ መዋቅራዊ አሰራሩ አጽንተው ያቆዩና አባቶቻችን ዋጋ ከፍለው ነው። አልጋ ባልጋ አይደለም። ታዲያ እኛ ለቀጣዩ ትውልድ እስከ መልኩ ሳይሸረሸር ለማስተላለፍ ነቅህና ተግተን ከሰራን በጎን ነገር ለልጆቻችን ካስተላለፍን እኛ አባቶቻችን ልጆች ነን። ይህ መልክ የማን ነው ይላል ጥያቄ ምልክት ያለውን። የእግዚአብሔር መልክ ነው እዚህ ውስጥ ያለው፣ የሌላ መልክ እንዳይሆን ነው። አዎ ከስራችን ጋር ራሳችንን እናነጻጽር። ይህን ጥያቄ በህሊናቸው ያዙ። ለውይይታችን አቅጣጫ የሚያስይዝ ስለሆነ ነው። አገልግሎትን በምን ይለኩታል? አሁን አገልግሎት መለኪያ አለው አይደል? ይለካል። በምን ይለኩታል? ብቁ አገልጋይ ነው? መካከለኛ አገልጋይ ነው ወይስ ሰነፍ ነው? ይሄን ሁላችሁ ራሳችሁ ልዩት ሲለኩት ጉብዝና ምን ላይ ነው? ይህንን ለመለካት ደግሞ ሶስተኛው ጠንካራ ነኝ ብለው ያስባሉ ይላል። ራሳችሁን ጠይቁ። ጠንካራ ነው ወይ? ለምን እንነጻጸረው? ማንጋር ነው
ለማለት ተፈልጎ ነው። እሱ ለቤተክርስቲያን ምን ያደርጋሉ? ቤተክርስቲያን ሰው ታደርግልዎታለች የሚለው በህሊናችን ውስጥ ከምንይዛቸው ጥያቄዎች መካከል ነው። ቤተክርስቲያንን የሚያውቅ ዓላማና መርህ ያለው ትውልድ መፍጠር። ይህንን ትውልድ እንዴት አድርገን ነው መገንባት የምንችል? ትልልቅ ሰዎች ላይ ከመስራት ይልቅ ከህፃናት ላይ ብንሰራ ለነገ ትርፋማ እንሆናለን። እዚህ ላይ የምትወያዩ ሰዎች ለግብዓት እንዲሆናችሁ ታሪክን የሚጠይቅና የሚረዳ ትውልድ እንዴት አድርገን እንፍጠር? የኢትዮጵያውያን ታሪክ ምንድን ነው? በተለይ ኢትዮጵያን ስናነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያና ኦርቶዶክስ ተዋሕዶ አይነጣጠሉም። ለምን ካላችሁን በታሪክ ከአሁን በፊት በተሰሩ ስራዎች ስለተማር ነው። ይሄንን ታሪክ የአሁኑ ትውልድ ያውቃል ወይስ አያውቅም? የሚያውቅ ከሆነ እንዴት አድርገን እናስከትለው? የማያውቅ ከሆነ እንዴት አድርገን እናሳውቀው? ልጆች የት ነው ያለው? እስኪ ብቻ ህፃን ልጆች የት ነው ያለው? ምንድን ነው የሚሰሩት? ብዙዎች እዚህ ያላችሁ ልጆች አሏቸው። ምንድን ነው የሚሰሩት ልጆቻቸው? እንዲያው ሳትዋሹ እናንተ ከቤት ስትገቡ እናንተን ለመቀበል ሩጦ ፈጥነው ይመጣሉ። እናንተን ከተቀበሉ በኋላ ምንድን ነው የምትሰጧቸው? ምንድን ነው የምትሰጧቸው? ስልክ። የደቆንደስ ልጅ ለስልክ ደርሳለች። ስልክ ነው አይደለም? ብትቀሟቸው ያለቅሳሉ? ዝም ይላሉ? ያለቅሳሉ። በህሊናቸው ውስጥ እያደገ የመጣው ምንድን ነው? የሚያዩት ነገር ለልጆች የሚመጥን ነው ወይስ አይመጥንም? ምንድን ነው እየሰሩት ያለ? ጨረሻው የተሳትፎ ምስክር አሁንም ላይቋራ ወረዳ ቤተ ክህነት በልታችሁ ውሰዱልን። ላይቋራ ፈጠን በሉ፣ ጊዜ እንዳናቃጥል። አሁንም ማጠቢያ ወረዳ ቤተ ክህነት ተከተሉልን። ማጠቢያ ወረዳ ቤተ ክህነት ማጠቢያ ወረዳ ቤተ ክህነት ማጠቢያ ወረዳ ቤተ ክህነት በማደረጋችሁ ትልቅ አስተዋጽኦ ተሳትፎ እናመሰግናለን። በተማ ገጠር ወረዳ ቤተ ክህነት ፈጠን በሉ። በተማ ወረዳ ቤተ ክህነት የተሳትፎ ምስክር ወረቀት ውሰዱ። በተማ ወረዳ ቤተ ክህነት ምዕራብ አርማጭሆ ወረዳ ቤተ ክህነት ተከተሉ። የተሳትፎ ምስክር ወረቀት ውሰዱ። ምዕራብ አርማጭሆ ወረዳ ቤተ ክህነት አራተኛ የሚወጣው ማን ነው? አራተኛ አራት ወረዳ ቤተ ክህነት ናቸው ያሉ የቀሩት። አራተኛ መተማ ዮሐንስ አራተኛ ደረጃ ይጥለሉ። አምና አንደኛ የወጣው ወረዳ ቤተ ክህነት ነው። ዘንድሮ የማይከፋ ያው በአሰራር ያለ ስለሆነ ነው። አንዴ ከፍ አንዴ ዝቅ። ሌላ በ2017 ልዩ እንቅስቃሴ ያደረገ ሶስተኛ ደረጃ የወጣው ምድረ ገነት ወረዳ ቤተ ክህነት አንድ የኃላፊ የወንበር ሽልማት አለ። ተባርጠው ወንበራቸውን ይዘው ይሄዳሉ። የኃላፊ ወንበር ነገር ስላለ እንዲገልጽላችሁ ፈልጋለሁ። ይህንን ውጤት ከምን አኳያ ይህንን ውጤት የሰጣችሁት የሚል ሀሳብ ሊኖር ይችላል። ከመልካም አስተዳደር 15%፣ መልካም አስተዳደር 15%፣ ከስብከተ ወንጌል 15%፣ ከቅጽ እና 20% ገቢ 30%፣ ልማት 20%፣ ሰንበት ትምህርት ቤት 10%፣ አብነት አዳሪ ትምህርት ቤትና መምህራን ከመደጎም አኳያ 10%፣ በጠቅላላ ከ100% ነው ያወዳደርነው። የተሰጠው ውጤት አለ።
በዚህ መሰረት ምድረ ገነት ሶስተኛ አሁን በገለጽኳቸው አገላለጽ መሰረት ገንዳዋ ከተማ ወረዳ ቤተ ክህነት ሁለተኛ ነውና የኃላፊ ወንበር ውሰዱልን። ፎቶ አንሱ። ገንዳዋ ከተልበሉ ሰው ሲከባበር ያምርበታል። እንደ ምድረ ገነት እስኪ ተከተሏቸው። ምድረ ገነት እስቲ ቁጭ በሉ። የሚመጣው ሰው የሚመጣ የለም። አሁን ለመቆም አይደለም። እውነት ለማውራት ይኸው በመልካም አስተዳደር በስብከተ ወንጌል ቅጽ 100% በማስገባት በልማት በሰንበት ትምህርት ቤት በአብነት ትምህርት ቤት ከሰጠነው ውጤት ሁላችን ተሰብስበን የሰጠነው ውጤት ነው። ከዚያ ተደምሮ ትልቁን ውጤት ያገኘ ግን ወደፊት ተጨማሪ ስራ የሚጠበቅበት አሁን ይህ ውጤት የሚያኮራራ አይደለም። ከርሞ ከዚህ የተሻለ ውጤት እንዳመጣ ከሚል ብቻ ሳይሆን በሰራው ስራ አንደኛ የወጣ ቋራ ወረዳ ቤተ ክህነት ታች ቋራ ወረዳ ቤተ ክህነት አንደኛ ወጥቷል። ይህንን የክብር ደብዳቤ ሊሰጡ እንፈልጋለን። ቋራዎች ተከተሉ፣ መጡ ቋራዎች ምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የጉባኤው ሰብሳቢ የቅዱስ ሲኖዶስ አባል የዚሁ ጉባኤ ሰብሳቢ ከመጡበት ጊዜ ጀምሮ ታላላቅ ስራዎችን እየሰሩ ቢሆንም ታላላቅ ስራዎችን በሰፊነት እየሰሩ ቢሆንም በተለይ በዚህ ዓመት በቀረበው ሪፖርት የተገለጸው ሙሉውን ስራ ባይገልጽም የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ህንፃ ግንባታ የአዳሪ አብነት ትምህርት ቤት በሀገር ውስጥና በውጭ ያሉ ልጆቻቸውን በማመካከል እየገነቡ ያሉት ታሪካዊ የማይረሳው ይህን የሚያከብራቸውና የሚወዳቸውን የምዕራብ ጎንደር ህዝብ ካህናትና ህዝበ ክርስቲያን ያስደሰተ ከመሆን ባሻገር ባለ7ኛ ወለል ሁለገብ ፎቅ የህንፃ ግንባታ ለማሰራት የተጀመረው የኮለን መቆም ተመልክተን ከዚህ በፊት ከነበረን የስራ ተነሳሽነት የበለጠ የቀሰቀሰን ስለሆነ ከብፁዕ አባታችን አቡነ ሰላማ ጋር በረከት እያገኘን ከጎናቸው ሆነን 2018-2019 ዓ.ም መልካም ስራዎችን በእጥፍ አሳድግ ለመስራት ቃል እንገባለን። ሁለተኛ የሰበካ ጉባኤ ክፍል ከዚህ በፊት ከነበሩት ዓመታት ይልቅ ያስደሰተንና የተሻለ የመድረክ ዝግጅት ውጤትና ሪፖርት ስላገኘን በዚህ ዓመት ስኬታማ ዘመን መሆኑን ስለተመለከትን ለቀጣዩ ይህን አሰራር ወደ ሰበካ ጉባኤ ጽሕፈት ቤቶች በማውረድ በ2018-19 ዓ.ም ተግተንና ጠንክረን በመስራት ሰበካ ጉባኤን የበለጠ ለማደራጀት ወስነናል። የቁጥጥርና የሂሳብ አሰራር ዘመኑን በዋጀ ሁኔታ እየተሰራ በሩብ ዓመት ማለትም በዓመት 4 ጊዜ እየተዘጋጀ በሪፖርት መቅረቡ ቤቱን በእጅጉ ያስተማረ ስለሆነ በ2018-19 ዓ.ም በሁሉም አብያተ ክርስቲያናት መመሪያውን በማውረድ ከሀገረ ስብከቱ ጋር የጣምራ ሂሳብ በመስራት 20% ገቢ ለማሳደግ የሞዴል አሰራርና አጠቃቀም ከባንኮች ጋር በመስራት የተሻለ ግንኙነት እንዲኖረን ጠንክረን እንሰራለን። ሰንበት ትምህርት ቤትና ማህበረ ቅዱሳን ለቤተ ክርስቲያን በዓል ድምቀቶቻችን፣ የነገ ተስፋዎቻችን ለቀጣዩ ቤተ ክርስቲያን ህልውና ወሳኝ በመሆናቸው አሁን በመማር ላይ ያሉትን በመጽሐፍት አቅርቦት ሰባኪያንን እየተገኙ እንዲያስተምሯቸው በመመደብ አልባሳትና የመሳሰሉትን በማዘጋጀት እያበረታታል። ከዚህ በፊት በሰንበት ትምህርት ቤት መማር ያልጀመሩትን ልጆች፣ ወጣቶች፣ ንስሐ አባቶች በየወላጆቻቸው በቤተ ክርስቲያንና በየቤታቸው ተዘዋውረው እንዲንቀሳቀሱና ወደ ቤተ ክርስቲያን እንዲያሰማሯቸው ለማድረግ ኃላፊነት ወስደን እንሰራለን። ስብከተ ወንጌል የቤተ ክርስቲያን መሰረትና ጉልላት እንደመሆኑ መጠን ከዚህ በፊት የታየው የብፁዕ አባታችን ሐዋርያው ጉዞ ተያይዞ የተሰራው ለሰላም ለሰበካ ጉባኤ ማጠናከር የአማንያን የሚጠመቁ መንገድ ቢሆንም ለቀጣዩ ዓመት ታላላቅ መርሃ ግብሮችን በ2017 ዓ.ም ከነበረው ጉባኤ ይልቅ በህዝብ ብዛትም ሆነ በጉባኤ መርሃ ግብር የጊዜ ሰሌዳ በመቅረጽ አገልግሎቱ በእጥፍ እንዲያድግ አበክረን እንሰራለን። ስድስተኛ ሰላምን በተመለከተ በመላ ሀገራችን የሰላም እጦት ቢኖርም እንኳን በተለይ በእኛ ዞን ተገናኝተን በስብሰባ ለመወያየት እንኳን አልችል ብለን ከሩቅ ወረዳ መጣችሁ ብዙ ችግር አልፋችሁ በየቦታው በመዋደድ ላልተፈለገዎች ተዳርጋችሁ ሲሆን ይህን ጉባኤ እየናፈቃቸው መምጣት ያልቻሉ ወረዳዎች አሉ። እንዲሁም ሰው ታሞ ለሕክምና
ወደ ሐኪም እንዳይደርሱ ሆኗል። የኑሮ ውድነት ጣራ የደረሰው በሰላም እጦት ስለሆነ ከሁሉም አስቀድሞ ስለ ሰላም እንጸልያለን። የሚያዳምጠን ካገኘን በትምህርትና በምክር በመገሰጽ የሰላም ልጆቻቸውን እንዲዘረጉ ጥረት እናደርጋለን። በዞናችን የሰው ማገትና መንገድ መዝጋት በእጅጉ ተበራክቶ ገንዘብ ከመጠየቅ በላይ ገንዘብ ተቀብሎ መግደል፣ ገድሎ በወንዝና በሜዳ መጣል፣ ባለሀብት ድሃ፣ የተማረና ሴት ልጅ እንኳ ሳትቀር እያፈኑ እየወሰዱ ሲሆን ካህናት የቤተክርስቲያን አገልግሎት ተዘጋጅተው ካሉበት ከቤተክርስቲያን ቀጽሮ ተገድለዋል፣ ቆስለው አካለ ስንኩላን ሆነዋል። ይህን እኩይ ተግባር ሁላችንም ብንቃወም እና መፍትሄ ፍለጋ የደከም ብንሆንም በተለይ የሽንፋ የማጣቢያ አካባቢ ወረዳ ቤተ ክህነትና የቋራ ወረዳ ያቀረቡት ሪፖርት በካህናትና በሀገር ሽማግሌዎች ህገወጦችን በሞትና በህይወት ማግለል ንስሐ እንዲገቡ ማድረግ ተወስኖ 213 ተጠርጣሪዎች የበደሉትን እንዲክሱ የወሰዱትን እንዲመልሱ ንስሐ እንዲገቡ የተመከሩት። ከእነዚህ መካከል 50 ተጠርጣሪዎች የታመነባቸው ሲሆን ሌሎቹ ንጹህ ነው ስላሉ በመሐላ ሊያረጋግጡ የተባለው አሰራራቸው በእጅጉ የተመሰገነ ስለሆነ አርአያቸውን በመከተል ከዚህ ቀን ጀምሮ ለትግበራ ዝግጁ መሆናችን በብፁዕ አባታችን ፊት ቃል እንገባለን። 8ኛ የአብነት ትምህርት ቤት መምህራን በቂ ነው የተባለ በጀት የላቸውም። ደቀ መዛሙርትም የሚያሉበት ለጤንነታቸው ጠንቅ የሚፈጥር ስለሆነ ከጥቅሙ ጉዳቱ ስለሚያመዝን መምህራን ከሌሉ ካህናት፣ ካህናት ከሌሉ ምዕመናን፣ ምዕመናን ከሌሉ ቅድስት ቤተክርስቲያን ስለማትኖር ለቀጣዩ ለመምህራኑ የደሞዝ እድገት ለደቀ መዛሙርቱ የተሻለ ኑሮ ውሎ አዳራቸው መልካም አዳር እንዲኖራቸው ለመስራት ወስነናል። 9ኛ የአዳሪ አብነት ትምህርት ቤት በወሬ ደረጃ እንኳን ለመገመት የሚከብድ በአሁኑ ደረጃ በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ሰላማ ጀርባ ብቻ ሸክም ሆኖ የሚገኘውን ይህን ታሪካዊ ተግባር ለመሳተፍ ትምህርት ቤቱን በገንዘብ በእህል ወዘተ ለመነገር ከየቢሮችን ጀምረን በየአጥቢያውና በበጎ አድራጊ ግለሰቦችና ድርጅቶች ገቢ ለማሰባሰብ ለመስራት ቃል ገብተናል። እግዚአብሔር ይጠብቃችሁ። ጉባኤያችንን አስጀምሮ ያስፈጸመን አምላክ የዛሬ ዓመት እንደዚህ በሰላም ያደርሰን፣ ሀገራችን ሰላም ያደርግልን። የተቸገሩትን በመከራ በጭንቀት ያሉትን ሁሉ እግዚአብሔር አምላካችን ከመከራቸው ከጭንቀታቸው ሁሉ ይታደግልን። በሰላም እንደዋለ በሰላም እንዲያሳድረን በረድኤት እንዳይለየን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኮኑ ፍቱሐነ ወንጹሐነ ይረሴክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ መዓልተ ሁለት ጊዜ እግዚኦ መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ እንተ 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 ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ እንተ 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 ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሥራየ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሠራ ኃጢአት እግዚአብሔር ይፍታ። በሰላም ያሳድረን። አምላካችን እግዚአብሔር በሰላም ጠብቆ መንገዳችሁን ሁሉ የተቃና አድርጎ በየቤታችሁ በየቦታችሁ በሰላም